ሀገር እንገልሃለን ብሎ የተቸሰው አለ ከክርስቲያን ውስጥ። ግን በእስልምና በኩል ደግሞ በቃ በጥያቄ ላይ እንገለዋለን የሚል ብዙ ቪዲዮ የተሰራለ። ይሄ ነገር በእናንተ በኩል ይፈቀዳል ወይ ወይስ ቁርአን የሚፈቅድላችሁ ቦታ አለ ክርስቲያንን ግደሉ የሚል ቦታ ማለት ነው? ይሄ ነው ጥያቄ። አመሰግናለሁ ወንድሜ። አይለም ሊጋደሉ የመጣችሁ ከሆኑ ነው የሚለው ቁርአን። ሊጋደሉ የመጣችሁ ከሆነ ነው ሌላ አይደለም። አላህ በቁርአን ላይ ወቃቲሉ ፊ ሰቢልላህ الذين يقاتلونكم ማለት እነዚያ በእምነታቸው ምክንያት የሚዋጓቸውን ተዋጓቸው ያለው እነሱ ነው። ሊጋደል የመጣን ካልሆነ በስተቀር እንዳትነኩ ነብያችን አላህ በቁርአን ላይ እዛው ወላ ተዕተዱ ይላል። ነገር ግን ድንበር አትለፉ አለ። ድንበር አትለፉ ማለት ሊጋደሉ የመጡ ካልሆነ በስተቀር እንዳትነኩ ሌሎችን ሰላማዎችን ማለት ነው። አላህ በቁርአን ላይ ፈመስተቃሙ ለኩም ፈስተቂሙ ለሁም ማለት ለእናንተ ቀጥ እስካሉላቸው ድረስ እናንተ ቀጥ በሉላቸው ይላል። ልክ እንዲሁ አላህ ሱብሓነሁ ወተዓላ ሌላ ቦታ ላይ ምን ይላል? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ሰዎች ለእርቅ ለሰላም ከወረዱ አንተም ለእርቅና ለሰላም ውረድ ይላቸዋል። ኢስላም የሰላም ሃይማኖት ነው። ነገር ግን ሰዎች ራሳቸው መጥተው ሊዋጉና እንጋደላለን ካሉ የዛኔ ሰላምን ያሰፍናልና ጂሃድ የተደነገገው ራሱ ለዚህ ነው። ሰላምን ለማስፈን እኮ አጥፊን ከጥፋቱ ለመቆጠብ የተደነገገ ድንጋጌ ነው ጂሃድ ማለት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለ13 ዓመት ያክል መካ ሲያስተምሩ ነቢይ ተደርገው ከነበሩበት ዘመን 13 ዓመት ያክል አንዲትም ቦታ ላይ ጂሃድ አድርግ ተብሎ አልታዘዙም። እንዳውም እጃችሁን አጣጥፋችሁ ቁጭ በሉ የሚል ትዕዛዝ ነው ሲወርድ የነበሩ። አለም ተራ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላተ ወአቱ ዘካ፣ እጃችሁን አጣጥፋችሁ ቁጭ በሉ እንዳትዋጉ እንዳታነሱ ማለት ነው። ለምን ይመስላችኋል ስደትን ያዘዙት ነብዩ ሰለላሁ ዐለይሂ ወሰለም? ጸብን ጥላቻ እኮ ነው። ለምን ይመስላችኋል ለራሳቸው የተሳደዱት? ጸብን ጥላቻ እኮ ነው። ዶክተር ዞረው እዛ መግጠም ይችላሉ አይችልም? ይችላሉ። ሰሃቦች ጠይቃቸው ነበር። ዑመር ኢብኑ አልኸጣብ ገና እንደሰለመ አለስና ለልሐቅ ያ ረሱላህ አላቸው። እውነት ላይ አይደለም እንዳንተ አላህ መልእክተኛ አላቸው። በላሉት አዎ እውነት ላይ ነን። ኢዘን ፈሊማዛ ላ ነድዑ الناس ጂሃራን ወንቃቲልሁም ያ ታዲያ ለምንድን ነው በገሃድ ወተን ማናስተምረው? አንድ ሰው ከነካን ለምን አንፋለማቸውም ማለት ላ አልታዘዝኩም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አልታዘዝኩም። አላህ ሱብሓነሁ ወተዓላ ሰላምን የሚፈልገው ለሰዎች። ነገር ግን እነዚህ ሰዎች ወደ መዲና ተሳደዱ። ነብዩ ሰለላሁ ዐለይሂ ወሰለም ከ13 ዓመት በኋላ መካ ላይ ያ ሁሉ እንግልት ደርሶባቸው የግድያ ሙከራ አድርገውባቸው ምናምን መጨረሻ ላይ መካ ላይ ሄዱ፣ መዲና ላይ ሄዱ። ስደት አድርገው ሊሳደዱ ባሉበት ቀን ራሱ የግድያ ሙከራ ሞክረው ነበር። ነገ ይሳደዳል ይሄዳልና መጀመሪያ ትውልዶቻቸውን ላኩ። ሂዱ አምላክ አላህ ስደትን አዟቸዋልና ብሎ አዘዟቸው። አላህ በቁርአን ላይ ፊሱረት አልዐንከቡት ላይ ምን አለ? ቁል ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐ ፈኢያየ ፈዕቡዱን አለ። ባሪያዎች ሆይ ምድሬ ሰፊ ነች፣ እዚህ ቢያስቸግሯችሁና ቢያሳድዷችሁ ተሳደዱና ሂዱ፣ በዚያም ቦታ ላይ እኔም በብቸኝነት ተገዙ ብሎ አላህ አዘዘ። አያችሁ፣ እዚሁ ተፋለሟቸው ብሎ ማዘዝ ይችል ነበር። ይሄ አይደለም ትእዛዙ፣ ሰላምን ነው። ከዚያ ተሳደዱ፣ ሰሃቦች ወደ መዲና ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም እንዲሁ ታዘዙ። እርሳቸው በሚቀጥለው ቀን ጓደኛቸውን አቡበክር ሲዲቅን ነገ እናንተ እንሄዳለን መጀመሪያ ትውልዶቻችንን እንላካሉ። ተላኩ፣ ወደ መዲና ሄዱ። አማኞችን ከላኳቸው በኋላ እርሳቸው ነገ እንደሚሄዱ የመካ ሹማምንቶችና ንጉሶች ሰሙ። አሁን አማኞችም ሄደዋል። ሙሐመድ ብቻውን ነው ነገ ይሄዳል እየተባለ ነው። ሳይሄድ በፊት ዛሬ መግደል አለብን ብለው እንዳወጁባቸው ታውቃላችሁ። አላህ የዛኔ እነዛን ህዝቦች መጨረስ ይችላል አይችልም? ይችል ነበር። ነገር ግን አላህ ሱብሓነሁ ወተዓላ እነዚህን ሰዎች ዳግም እንዲድኑ ተመልሰው ነብዩ መሐመድ እንዲያስተምሯቸው ሰለላሁ ዐለይሂ ወሰለም ይሄን የፈለገው አላህ እንደገና ተመልሰው ያሰልሟቸዋል፣ ይመሯቸዋል ወደ እውነት መንገድ። አሁን ግን አላህ የሚያደርገው ምንድነው? ተመልከቱ። ይሄን ነብይ ማዳንና ከመካከላቸው በሰላም መውሰድ ነው። ከዚያ ምን አሴሩ እነዚህ ሰዎች? ወኢዝ የምኩሩ ቢከ الذين كفروا አለ ሙሐመድ ሆይ እነዚያም የካዱት አንተን ለመግደል ባሴሩብህ ጊዜ እያለ ቃል በቃል ይናገራል በቁርአን ላይ። ወኢዝ የምኩሩ ቢከ الذين كفروا ليثبتوك ويقتلوك ይላል። አው ይخرجوك አንተን ከሀገርህ ለማሳደድ ለማስወጣት ለመግደል እያለ ቃል በቃል ይናገራል። ወየምኩሩን ወየምኩሩላህ እነርሱም ተንኮልና ሴራቸውን ይሰራሉ፣ እኔም ተንኮልና ሴራቸውን አከሽፋለሁኝ አለ። እንዴት አከሸፈ? እንዴትስ ተንኮልና ሴራ ሰሩባቸው? እንግዲህ ነገ ይሳደዳል የሚለውን ሲሰሙ ጊዜ የመካ ንጉሶችና ሽማምንቶች ተሰባሰቡ፣ ምክክር አደረጉ። ሙሐመድ ሳይሄድ በፊት መግደል አለብን አሉ። እንዴት አድርገን? አንድ ጎሳ ሄዶ ቢገድለው የእርሱ ጎሳዎች ምንም እንኳን ባይከተሉትም እነሱ ሊዋጉን ይችላሉ። ስለዚህ ምን እናድርግ? ከእያንዳንዱ ጎሳ ጀግኖች ወጣቶች ይመረጡና እርሱን ጠዋት ሲወጣ ጠብቀው በቃ አንገቱን ይቅሉት፣ ይግደሉት። ከዚያ በኋላ እንገላገለዋለን አሉ።
ተስማሙ። ከእያንዳንዱ ጎሳ ጀግና የሚባሉ ተመረጡ። ያ ጀማ ልክ ጠዋት ላይ በማለዳ ሄዱና ማልዶ በቤቱን በር ጠብቁት ተባሉ። ሁላቸውም ሄደው ነቢዩ ሰለላሁ ዐለይሂ ወሰለም ቤት በራቸው ላይ አደሩ። እንዳለ እርሳቸው ሲወጡ ለመግደል አላህ ስብሐነሁ ወተዓላ በዚህ ጊዜ ተአምር ሊያደርግ ነው። ምን አደረገ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዝም ብለህ በሩን ክፈትና ውጣ አላቸው። በሩ ላይ እኮ እንዳለ እየጠበቁ ነው። እኔም አይናቸውን አውራለሁኝ ያለ አላህ ያኔ እንዳያዩ ያደርጋቸዋል። አላህ ቃል በቃል በቁርአን ላይ ይናገራል ይህን ተአምር ለእርሳቸው እንዳደረገ። ያሲን ወልቁርአኒል ሐኪም ኢነከ ለሚነል ሙርሰሊን ዐላ ሲራጢን ሙስተቂም ተንዚለል ዐዚዚር ረሒም ሊቱንዚረ ቀውመን ማ ኡንዚረ አባኡሁም ፈሁም ጋፊሉን ለቀድ ሐቀል ቀውሉ ዐላ አክሰሪሂም ፈሁም ላ ዩእሚኑን ኢና ጀዐልና ፊ አዕናቅሂም አግላለን ፈሂየ ኢለል አዝቃኒ ፈሁም ሙቅመሑን ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰዳ ፈአግሸይናሁም ፈሁም ላ ዩብሲሩን አለ። እርሳቸውን ኢነከ ለሚነል ሙርሰሊን ካለ በኋላ አንተ በእውነትም ከመልእክተኞች ነህ፣ ዐላ ሲራጢን ሙስተቂም በቀጥተኛው መንገድ ላይ ነህ ብሎ ከገለጸላቸው ካጸናቸው በኋላ ሂድ ውጣ አላቸው። ወጀዐልና አደረግኩኝም አለ አላህ ሚን በይኒ አይዲሂም ሰዳ ከፊት ለፊታቸው ግርዶሽን አደረግኩባቸው ጋረድኳቸው አለ። ወሚን ኸልፊሂም ሰዳ ከኋላቸውም ጋረድኳቸው ከፊትም ከኋላም እንዳያዩ አደረግኳቸው። ፈአግሸይናሁም ፈሁም ላ ዩብሲሩን ሸፈንኳቸው አይናቸውን እነርሱም ያያሉ እንጂ አያዩም አለ። አይናቸው ተገልጧል ታወረ፣ ግን በቃ እርሳቸውን እንዳያዩ አደረገ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ውጡ አላቸው። በሰላም ወጡ። አይናቸው እያዩቸው ነቢ ሰለላሁ ዐለይሂ ወሰለም ያያቸዋል፣ እነርሱ ግን አያዩም። እነርሱ ነቢ ሰለላሁ ዐለይሂ ወሰለም ልክ በሩ ተከፍተው ከወጡ በኋላ እነዚህ ሰዎች አይናቸውን አላህ ሱብሓነሁ ወተዓላ መለሰው። ልክ እነዚህ ሰዎች ከፍተው ሲገቡ ጊዜ ባዶ ፍራሽ ያገኙ። ወጀዱ ዐሊ ብን አቢ ጣሊብ በጣም ተናደዱ። በቃ ሸውዶን ወጣ ማለት ነው። ከዚያ ሁለተኛ አዋጅ ያወጡ፣ የግድያ አዋጅ። ምን የሚል? የመካ ሹማምንቶች አመለጠ አይደል ሙሐመድ፣ ጌታ አስመለጠው። ስለዚህ ምን እናደርጋለን አሉ፣ ሙሐመድን ይዞ ገድሎ ላመጣ 100 ግመል እንሰጣለን። እንዳለ የመካ ወጣት ፈረሰኞች ሁሉ ሰይፋቸውን ይዘው ፍለጋ ወጡ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደታቸውን ቀጠሉ። ማን ጋር? አብሯቸው አቡበክር ስዲቅ አለ። ከአቡበክር ስዲቅና ከእርሳቸው ጋር ደግሞ የእነሱ የአቡበክር ስዲቅ አገልጋይ አለ። መንገድ የሚመራቸውም ሰው አለ። 4 ሆነው ጉዟቸውን ቀጠሉ። አስቡት ያ ጀማዓ፣ ከመካ እስከ መዲና ድረስ የ500 ሜትር ርቀት አለው። በዚያ ፀሐይ በእግራቸው ነቢያችን ሰለላሁ ዐለይሂ ወሰለም ጉዟቸውን ቀጠሉ። እየሄዱ እያለ እንዳለ እነዚህ የመካ ወጣቶች ሁሉ ተሰባስበው መጡ እርሳቸውን ለመግደል። ነቢዩ ሰለላሁ ዐለይሂ ወሰለም እና አቡበክር ስዲቅ ዋሻ ውስጥ ገቡና ተደበቁ። ቦታቸው አላረ ተደብቀው ሳሉ ከላይ የጫማቸውን ኮቴ የፈረሳቸውን ኮቴ አቡበክር ስዲቅ በሰማ ጊዜ በጣም አዘነ። ያዘነው ስለ ራሱ እንዳይመስላችሁ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ቅንጣት ጫፋቸውን እንዳይነኩ ብሎ ነው። እንዳዘነም ባወቁ ጊዜ የውስጡን ስሜት ተረዱ። ነቢ ሰለላሁ ዐለይሂ ወሰለም አላህ አሳወቃቸው። ኢዝ የቁሉ ሊሳሒቢሂ ላ ተሕዘን አሉት፣ ኢነላሃ መዐና ታኒየ ኢስነይን ኢዝ ሁማ ፊል ጋር አለ። ሁለት ሆነው እነዚህ ሰዎች በዋሻው ውስጥ ሳሉ እያለ አላህ በቁርአን ላይ ገለጻቸው። ኢዝ የቁሉ ሊሳሒቢሂ ላ ተሕዘን፣ ነቢዩ ሙሐመድም ለጓደኛው አትዘን፣ አትፍራ፣ አብሽር ብሎ ባጽናናው ጊዜ አለ ኢነላሃ መዐና፣ አላህ ከእኛ ጋር ነው እና አሉት። ወዲያውም አላህ ምን አለ? ፈአንዘለ ላሁ ሰኪነተሁ ዐለይህ፣ በእርሳቸውም ላይ መረጋጋትን አወረድኩኝ፣ በልባቸው እንዳይሸበሩ አደረግኩኝ አለ። ሰላምን ሰጣቸው አላህ ሱብሓነሁ ወተዓላ። አቡበክር ሲዲቅ ምን ብሎ ተናገረ? ያ ረሱለላህ አላቸው፣ አንቱ የአላህ መልክተኛ፣ ድምፁን ዝቅ አድርጉ። ለው አነ አሐደሁም ነዘረ ተሕተ ቀደመይሂ ለአብሰረን አላቸው። እነዚህ ጠላቶች ደርሰውብናል፣ ከላይ ኮቴያቸውን እየሰሙ ነው። ልብ በሉ፣ ከዋሻው በላይ ማለት ነው። ለው አነ አሐደሁም ነዘረ ተሕተ ቀደመይሂ ለአብሰረና፣ አንዳቸው ከእግሩ በታች ዝቅ ብሎ ቢመለከት አሁን ያገኙናል፣ ያዩናል እኮ አላቸው። ያ አባበክር አሉት ነቢ ሰለላሁ ዐለይሂ ወሰለም፣ አንተ አቡበክር ሆይ ማ ظኑከ ቢስነይኒ አላሁ ሳሊሱሁማ አሉት። ያ ሰላም፣ ሶስተኛቸው አላህ ስለሆነ አካል ስለነዚያ ሁለት ሰዎች ምን ሀሳብ አለህ አሉት። ምን ታስባለህ? እኛ ሁለት ብቻ ሳንሆን ሶስተኛችን አምላካችን አላህ አለ እያሉት ነው። ማ ظኑከ ቢስነይኒ አላሁ ሳሊሱሁማ፣ ስለ ሁለት አካሎች ምን ትለኛለህ? ሶስተኛቸው አላህ ስለሆነላቸው። ኢነላሃ መዐና፣ አላህ ከኛ ጋር ነውና ላ ተሕዘን፣ አትዘን፣ አብሽር አሉት። ወዲያውም እነዚህ ጠላቶች በቃ አላገኘነውም ብለው ተስፋ ቆርጠው ተመለሱ። ነቢዩ ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ ጉዟቸውን ቀጠሉ። እንውጣ አሁን አሉት። ወጡ፣ ሄዱ፣ ተራቡ። በመንገድ መካከል ላይ 500 ኪሎ ሜትር ነው በእግራቸው ነው እየተጓዙ ያሉት። ተራቡ።
በተራቡ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ እንዲሁም ከእነርሱ ጋር ያሉት ሁለት ሰዎች የሆነች ቤት አገኙ። ትንሽ እንደ ጎጆ ዳስ ነገር እዛች ገቡና ነቢ ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅ የሚበላ ምግብ አለ ብለው ጠየቁ። አንዲት ሴት አለች። አይ የለም አለቻቸው። ለመግዛት ፈልገው ነበረ፣ የለም አለቻቸው። ልክ ወጣ እያሉ ከጎጆው አጠገብ ከዚህ ከዳስ አጠገብ አንዲት ፍየል አገኙ። ይቺ ፍየል ጋት የላትም፣ ዝም ብላ የቀረች ነች። ከዚያ በኋላ ሴትዮዋን ጠየቁ። አንቺ ሴት ይችን ፍየል እንዳልባት ትፈቅጅልኛለሽ ወተት እንድንጠጣ? ሴትዮዋ ሳቀች። አታውቃቸው፣ እየቀለድክ መሆን አለበት፣ ያው እንደምታያት ወተት የላትም እኮ። ባለቤቷ የሴትዮዋ የሚተዳደሩት ፍየል በመጠበቅ ነው፣ የራሳቸው አሏቸው። እነዚያን ወስዶ ሌሎቹን ፍየሎች እቺ ደክማበት አስቀምጧት ሁሉ የሄደች ደካማ ፍየል ነች፣ ወተትም የላትም። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ለእኔ ፍቀጅልኝ፣ ችግር የለውም ወተት እንዲወጣት አደርጋለሁኝ አሉ። ተአምር ሊሰሩ ነው። ከዚያ እሺ ያለች ሴትዮዋ ነቢያችን ሰለላሁ ዐለይሂ ወሰለም ፈአኸዘ አضረዕ ወደዐ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም የፍየሏን ጋት ያዝ አደረጉ። ወዲያውም ዱዓ አደረጉ ወደ ሰማይ ቀጥ ብለው። ወዲያውም አይናቸው እያየ ይሄን ተአምር የዘገበችው ሴትዮዋ ራሷ ነች። በዚህ ተአምር ልትሰልም ነው። ገብታችኋል? ኡሙ ማዕበድ ትባላለች። ባሏ አቡ ማዕበድ ይባላል። ወዲያውም እያየሁኝ የፍየላችን ጋት ሲሞላ ተመለከትኩኝ አለች። እቃ አምጪ ብለው አዘዙኝ አለች። እቃ ሰጠኋቸው። ወዲያውም ያንን እቃ ሞሉት። በሉ ጠጡ ብሎ መጀመሪያ ከራሱ ይልቅ ጓደኞቹንም ሲያስቀድም ተመለከትኩኝ አለች። እዚህ ነገር በጣም የተገረመች ነው። ይሄን ራሷ የገለጸችው ማለት ነው። አቡበክር ሲዲቅ ጠጣ፣ በል አንተኛው ጠጣ አሉ። ሌላኛው ሁሉም ከጠጡ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም መጨረሻ ላይ መርሳቸው ሲጠጡ ተመለከትኩኝ አለች። ከዚያ እንደገና ያንን ከጨረሱና ከጠገቡ በኋላ አሁንም እንደገና አለቡና ይሄን ደግሞ ላንቺና ለባለቤትሽ ሆናችሁ ብለው ሰጡኝ አለች ነቢያችን ሰለላሁ ዐለይሂ ወሰለም። በጣም ትልቅ ዕቃ ነው። በዚያ ለሁላችን ለእሷ ሰጥተዋት ሄዱ።